ማንሳት ስልክ መዝጋት የኛ ጢባራ ወይ በጣም እንደዚህ ተንጠባረረው ይላል እንዴ? መፍታረክ ታዲያ ምን ተባረ? ምን ነው ስልክ ለመጀመሪያ ጊዜ ነው ያስከው ወይስ እንደዛ እንዳልል ያው ፍሬሽው ያነሳል ስልክ ምናምን ብርቁ ነው ስልክ ማውራት ስልክ የሆነ ነገር ማለት ምንድነው እንደዚህ ነው በጣም ደረትን ነፋ ምንድነው ከካሜራ ጀርባ መመልስልቀው ምንድነው የምትፈልጊው? ቆይ ከኔ ካንተ ምን ፈልጋለሁ? እሺ ምንድነው እንደዚህ የሚያስኮንሽ? ጤነኛ ነሽ ግን? ኧረ እባክህ የሰራኸውን ሰርተ ጤነኛ ነሽ ግን ትላለህ። እንኳን ሰራው ደግ አደረኩሽ። እንኳን እሺ ደግ አደረኩ። እንደዛ ከሆነ ረጋ ብላችሁ በሰላም መተዋወቅ ነው። እኔ እንዴት ብዬ ነው እቺ ልጅ ማውራት? እኔ እኮ ግራ ገባኝ በጽም ምን ላድርግሽ? እሺ እኔ እናንተ ከዚህ በኋላ የምንግባባ ሰዎች አይደለም ሲጀመር ራሱ እሺ እኔ ምን እንድፈርጥ ነው የምትፈልጊው? ለምን ትፈርጣለህ አንተ ምን ፈጠር ነው የምትሆን? እቃዎችን ወሰድልኝ። የምን እቃ ነው? ሃይሚ ስነ ስርዓት እኔን እልህ ውስጥ አስገብተሽ ሆነ አንቺን ሌላ ነገር እንዳደረግሽ አታውቂም። እኔ እልህ ውስጥ እያስገባሁ አይደለም። እረፍ። ስነ ስርዓት እልህ ውስጥ እያስገባሁ አይደለም። ስነ ስርዓት ጀኝ ማርያምን እመታሻለሁ። እረፍ። እመታሻለሁ። ስነ ስርዓት ሂጂ። በቃ ተውኩሽ አይደል? ለምን አትሄጂ? ተውኩ። ዝም ብዬ ቁጭ አልኩ። አንቺ ኧረ በጌታ ለምን ትተዋለህ? በጣም ነው የጠገበችው እቺ ልጅ። በጣም ነው የጠገብሽው። ምን አግኝተሽ ነው? ፍታልኝ። ዳኒ ነው ያጠገበሽ? አንዴ ፍታልኝ። በጌታ ይመራፊ ማንም ያጥግበኛ አይመለከትና አንዴ ፍታልኝ። ረስቼው ነው አድርጌ ነው ነገራችን ላይ ታይ ወይ ሃይሚ በጌታ ረፊ እኔ አስደብርሻለሁ፣ አስቀይምሻለሁ። በቃ ትቼሻለሁ። ኧረ ሃይሚ የማይደረግ ነገር አታድርጊ በጌታ። አንቺ ሰው አናደደኝ ብለሽ ሰው አለ ብለሽ እኔ ሰው ስላለ አይደለም። እኔ የእሱን ማስታወሻ ምንም አይነት ነገር ስለማልፈልግ ነው። በቃ አለቀ፣ ጨረስኩ። ነገርኩሽ እኮ ሽጪውና ተጠቀሚበት አልኩሽ እኮ። እኔ ችጋራም አይደለም እኮ ነው ያልፈልገውም። ስጦታ ነው። ንቀት ካልሆነ ተባበር ይሻላል። ምንም ያላጡ ቤተሰቦች አሉ። ቢቸግረኝ ሌላ ነገር ውስጥ ባትገቢ ጥሩ። እዚህ ጋር እኔና አንቺ ነን ያለነው እኮ መነካት የሌለበት ቦታ አትንኪ፣ አትረሽ። በጌታ የሚያረባ ማርያም ነው። ስነ ስርዓት ለልደት ያሰርክልኝ ስጦታ ነበር። በነገራችን ላይ ይሄ ለልደት የሰጠኝ የአንገት ወርቅ ነበርና ሁላ ረጅም ጊዜ ሆኖ ነበር ካደረኩት ማለት ነውና ስነ ስርዓት አይኝ እኔ እንዳስደብርሽ ካልፈለግሽ ስነ ስርዓት እመታሻለሁ። ረፍ አትፎክር በእናትህ። እዚህ ውስጥም እቃዎች አሉ ነው አንድ ላይ አድርጌላለሁ። በነገራችን ላይ ይሄ ደግሞ ቀለበት ነው። ከዚህ በኋላ እኔ ራሴን ነፃ አውጥቻለሁ። ወረዛው ሰጀኝ እንከበል ተቀበለኝ። እዚህ ለምንድን ነው እንደዛ የምታየኝ? ትክክለኛ ነገር ነው እያደረኩ ያለሁት። አንቺ ልጅ ምንድነው አርፎ መቀመጥ ምናምን አችም እንዴ? ኦ ሌላው ደግሞ የረሳሁት ነገር ይሄ ቀሚስ የሰጠኝ ስጦታ ነበር። አይገርምም? በህይወቴ ቪዲዮ ላይ አንዴ ነው ምናምን ነው ለብሼው ማውቀው። በእርግጥ በሰዓቱ በጣም ወድጄው ነበር፣ ያምር ነበር። ያው እንደ እውነት ሆኖ ፕሮግራም ስለሌለኝ የራት ግብዣ ምናምን የሚጋብዘኝ ስላጣው አልለበስኩትም። ከዛ ዳኒ ጋብዝሻል? አይ ይቅርታ፣ ከዳኒ ጋር እንደዛ አይነት አንተ እንደምታስበው ይሄ የዘቀጠ እንትን የለኝም። ኧረ እባክሽ እና አንካ ሌላ የረሳሁት ነገር እንዴት ነው? ጤነኛ ነሽ ግን አንቺ? አይደለም ጤነኛ ነሽ? ሆነ በስርዓት እያሰብሽ ነው? ይሄም ለልደቴ ከወርቁ ጋር የሰጠኝ ቀሚስ ነበር። ይሄ ቀሚስም እንደዛው በሱ በኩል የመጣ ቀሚስ ነው። በሱ በኩል የመጡ እቃዎችን አንድም እቃ አልፈልግም። ስለዚህ እንዴት ነው የሚያደርግሽ አንቺ? ነገሮች እኮ እንዳይቀጥሉም በጌታ እንጂ ይስተካከላል እኮ ተራ ነገር እኮ ነው። አይ ሚስተካከል የማይመስላቸው ሰዎች አሉ ልክ እንደሱ አይነት። ጭራሽ እኔ ነኝ ጥፋተኛው? መልሽልኝ።